አይዞህ እንዴ ጋሽ ግን አሽታውቃለሁ ምን ማለት ነው? እኔ ያላሽውታለ እንደዚህ ሰፈር አንድ ወዳጄ ይገርምሻል ክፉኛ ቀስሙን ተሰብሮ መጥቶ ያለ ባልዲን ነው ያሽውት ሸክላ ራሱ ከኮሜዲ ነው ሊወድቆ ተሰብሮ እኔ አሽቻውን ባለቤቴ ሽሮ እያፈላችበት ነው በልታችሁ ነው የምትሄዱት እኔ እኮ ሰበር ዜናውን ላሽቻለሁ እኮ ሰፈሩን ራሱ እንደምታውቂው ነው ዱርዬ ብቻ ነው አንድ ሰው ከደገሰ ድንኳን ይሰበራል እዚህ ሰፈር ያን ድንኳን እኔ ነኝ ማሸው እኔ እኮ የሰማይ ስባሪን ማሸት እኮ ነው የቀረኝ አይደል እንዴ እንጃ ግን ፈራሁኝ አትፍሪ እዚህ እኮ ጸደኒያ ገብረ ማርቆስ ግራጇን ተሰብራ መጣ በቀኝ እጇ የዘፈን ግጥም ጻፈች ነካካው ገላዬን አካሌን ደባርሰው እዚህ እኮ ለኔ እኮ ነው የተጻፈው አንዱ ራሱ እጁን ተሰብሮ መጥቶ በቂብ ያሽቼለት አሁን ድረስ አርብና ሮብ በሹካና ማንኪያ ነው የሚበለው በዚህ አጋጣሚ ምርጥ የወለጋ ቂቤ ያለን ለባልናን ከፈለጋችሁ ገዙን ለማለት ነው እሺ ግን ወይ ካልሆነ ራጅ ምናምን ተነስተኝ ጣንዴ ምን ራጅ ነው እኔ ራሴ በስልክ ፎቶ አነሳዋለሁ ከዛ በኋላ ቡና እየጠጣው ስሙን በክፉ አነሳለሁ ከዛ እሱ ለሊት 10 ሰዓት ላይ 3 ቀን ይነሳ ከዛ ይሻላል ይላል ብዙ ተመራመር የደረስኩበት ፍልስፍና ነው ይሰራል እያልኩሽ ነው ብቻ ግን አደራ ችግር የለውም እኔ ቋቋለሁ ይልሽ ወይ ስብራት ነው ወይ ውልቃት ነው ወይ ወለምታ ነው የሚሆነው ስብራት ከሆነ አሸዋለሁ ውልቃት ከሆነ አለብሷለሁ ወለምታ ከሆነ እመቷለሁ እህቴ ሆስፒታል ሰጪኝ ሆስፒታል ኮጌሻ በላይ ምን አለ ይልሽ አንቺ እመኝና ማለት ነው ውጪ ጠብቂ እንዲህ በእጁ ነው የሚመጣው እያልኩሽ ነው በቃ ተፈወስኩኝ እያለ ጠብቂኝ አንቺ እዛ ችግር የለውም እሺ